ሰላም ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ የምንሰራው መሰከን ከባብ ነው። አብረን ወደ አሰራሩ እንሂድ። እዚህ ጋር ፍልፍል ሮሚ አለኝ። መፍጫዬ ውስጥ ጨምራለሁ። አንድ የተቆራረጠ ቀይ ሽንኩርት አለኝ ጨምራለሁ። ነጭ ሽንኩርት፣ ዘይት ዘይቱን ወይም ኦሊቫ ኦይል፣ አብሬ ፈጨዋለሁ። ፈጭቼዋለሁ። እዚህ ጋር የተፈጨ ስጋ ለሐም መፍሮም አለ። የፈጨሁትን እጨምራለሁ። በትልቁ ማንኪያ አንድ ሱማ፣ በትንሿ ማንኪያ ፍልፍል አስዋት ወይም ቁንደ በርበሬ፣ አንድ ማንኪያ ፓፕሪካ፣ ጨው በአንድ ላይ አዋህደዋለሁ። በዚህ መልኩ አዋህጀዋለሁ። ይሄን ወደ ጎን ላስቀምጥና እዚህ ጋር ሽንኩርት አለኝ በረጃጅሙ የከተፍኩት ሽንኩርት ሱማ ጨምራለሁ። አንድ ከግማሽ የሚሆን በትልቁ ማንኪያ አንድ ከግማሽ ሱማ በምግብ ማንኪያ ማለት ነው። ፓፕሪካ በትንሹ አንድ ማንኪያ፣ ፍልፍል አስዋት አንድ ማንኪያ፣ ድብስ ሩማን ጨምሬያለሁ። አንድ ማንኪያ ወይም አንድ ማንኪያ ከግማሽ የሚሆን ጨምሬያለሁ። ዘይት ዘይቱን ወይም ኦሊቫ ኦይል አዋህደዋለሁ። አንድ ማጂ ብርጭቆ ውስጥ ጨምራለሁ። የፈላ ውሃ፣ ያው እንዲያሟሟልኝ ስለፈለኩ ነው። ጨው የተፈጨው ስጋም ላይ ስላለ እዚህም አንድ ማጂ ስለጨመርኩ መጨረሻ ላይ የሚያስፈልገው ከሆነ መጨረሻ ላይ ጨው እንጨምራለን። በአንድ እጄ ሞባይል ስለያዝኩኝ በአንድ እጄ ነው የማሳያችሁ። በዚህ መልኩ እደረድራታለሁ። በዚህ መልኩ ደርድሬ እመለሳለሁ። በዚህ መልኩ ደርድሬዋለሁ። ወረቀ ዝብዳ አለኝ፣ ድስት አለኝ። አልብሼ ፍሩን ጨምሬ አበስላለሁ። ይሄን ይመስላል። ከላይ አነድበታለሁ ትንሽ ከለር እንዲይዝ።
እሺ ውዶቼ እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርገን፣ ሁላችንንም በያለንበት ጥበቃው አይለየን። በሌላ ስራ እስከምንገናኝ ሰላማችሁ ይብዛልኝ። ሰላም